ሰላም ሰላም ውድ ቤተሰቦች እንዴት ናችሁ? ዛሬ ደግሞ የአማርኛ ፊደሎችን ከባለፈው የቀጠለ ክፍል ሶስትን ይዤላችሁ መጥቻለሁ። ቪዲዮውን እስከ መጨረሻው ተከታተሉት። ይሄ ክፍል ሶስት ነው። ከዚህ በፊት ክፍል አንድ እና ክፍል ሁለት ሰርቻለሁ። እሱን ወደኋላ መመለስ እና ማየት ትችላላችሁ። ደግሞም ወደፊት እንዲደርሳችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ኦንላይን መማር የምትፈልጉ ደግሞ አማርኛ፣ እንግሊዝኛ፣ ሂሳብ፣ ሌሎች ትምህርቶችን በኦንላይን እየሰጠን እንገኛለን። ባላችሁበት ናችሁ በያዛችሁ ስልክ ብቻ በሚመቻችሁ ሰዓት በሚመቻችሁ የሶሻል ሚዲያ አማራጭ ከየትኛውም ዓለሙ ናችሁ መማር ትችላላችሁ ማለት ነው። ዛሬ ቀጥታ ወደ ትምህርታችን እንገባለን። እዚህ ጋር ስንጀምር ቸ ቸ ቹ ቺ ቻ ቼ ች ቾ ቿ ቿ። ይኸው አንድ ልድገምላችሁ። ቸ ቹ ቺ ቻ ቼ ች ቾ ቿ። ይቺ ደግሞ ሀ ትባል። ሀ ሁ ሂ ሃ ሄ ህ ሶሪ እዚህ ጋ ነው። ህ ሆ ኋ ኋ። አንድ የድገመው። ሃ ሁ ሂ ሃ ሄ ህ ሆ ኋ። እነዚህ ዲቃላዎች ናቸው። ከታች ወደ ታች እነዚህ ማለት ነው። ከላይ ወደ ታች ሙሉ እነዚህ ዲቃላ ናቸው። ኋ የሀ ቤት ዲቃላ ኋ ማለት ነው። እዚህ ደግሞ የቸ ቤት ቿ ናት። ኦኬ። እዚህ ጋር ደግሞ ነ ኑ ኒ ና ኔ ን ኖ ኗ። አንድ ልድገመው። ነ ኑ ኒ ና ኔ ን ኖ ኗ። ኦኬ። እዚህ ጋር ደግሞ ኘ ኙ ኚ ኛ ኜ ኝ ኞ ኟ። ምን ይላል ማለት ነው? አንድ ድገምላችሁ። ኘ ኙ ኚ ኛ ኜ ኝ ኞ ኟ። ኦኬ። እዚህ ጋር ደግሞ አ ኡ ኢ አ ኤ እ ኦ ዲቃላዋ ትባላለች። ከሌላው ለየት የሚያደርጋቸው አጠራር አላት። ኦኬ። አ ኡ ኢ አ ኤ እ ኦ አ አ። እዚህ ጋር ደግሞ ከ ኩ ኪ ካ ኬ ክ ኮ ኳ። አንዴ ልድገመው። ከ
ኩ ኪ ካ ኬ ክ ኮ ኳ። ውድ ቤተሰቦቼ ለዛሬ እዚህ ጋር እንጨርሳለን። ቀጣይ ደግሞ አሪፍና ምርጥ የሆኑ ቪዲዮችን ይዤላችሁ እመጣለሁ። እስከዛው ደግሞ ላይክ፣ ሸር፣ ሰብስክራይብ እንዳይረሳ። ኦንላይን መማር የምትፈልጉም ከታች ባለው ስልክ ቁጥር እየገባችሁ አናግሩን። በያዛችሁ ስልክ ብቻ በኦንላይን በሚመቻችሁ ሰዓትና በሚመቻችሁ የሶሻል ሚዲያ አማራጭ ከየትኛውም ዓለሙ ናችሁ መማር ትችላላችሁ። እድሜ ሳይገድብ ከህፃን እስከ አዋቂዎች እኛ በኦንላይን ሁሌም ከሰኞ እስከ ዓርብ በተከታታይ ቀኖች እያስተማር እንገኛለን። እየገባችሁ አናግሩን። መልካም ጊዜ